የተወደዳችሁ ተመልካቾቻችን ሰላምና ጤና ለእናንተ ይሁን። ዛሬ ለብዙዎቻችን ትልቅ የውበትና የራስ መተማመን ፈተና የሆነውን የፀጉር እድገት መዘግየት፣ መሳሳትና መነቃቀል በዘላቂነት የምንፈታበት እጅግ አስደናቂ ተፈጥሯዊ መንገድ ይዘንላችሁ መጥተናል። እስኪ እውነቱን እንነጋገር። በየቀኑ በማህበራዊ ሚዲያ ላይ የተለያዩ ቅባቶችንና የቤት ውስጥ መፍትሄዎችን እየሞከራችሁ ለውጥ በማጣታችሁ ተስፋ ቆርጣችኋል? ምናልባትም ሮዝመሪ ብቻውን ተጠቀሙ ወይም ቅርንፉድ አሊያም ደግሞ የሽንኩርት ውሃ ለፀጉር መፍትሄ ነው የሚሉ ብዙ መረጃዎችን ሰምታችሁ ይሆናል። ነገር ግን እነዚህን ግብአቶች ለየብቻቸው እየተጠቀማችሁ ከሆነ ጊዜያችሁንና ጉልበታችሁ በከንቱ እያባከናችሁ እንደሆነ ታውቃላችሁ? አዎ፣ አብዛኞቹ ውበት ባለሙያዎች የማይናገሩት አንድ ትልቅ ሚስጥር አለ። እያንዳንዱ ግብአት በራሱ የተለየ ጥቅም ቢኖረውም ሶስቱንም ተፈጥሯዊ ነገሮች በትክክለኛ መጠንና መንገድ አቀናጅተን ስንጠቀማቸው ግን ውጤቱ በሶስት እጥፍ ይፋጠናል። ይህ ቅንጅት በሁለት ሳምንት ውስጥ ብቻ የደከሙ የፀጉር ስሮችን በማነቃቃት ፈጣን የፀጉር እድገት እንዲኖር የሚያደርግ ሱፐር ቶኒክ ይፈጥራል። ወደ አሰራሩ ከመግባታችን በፊት ይህ ቪዲዮ ለሌሎች እንዲደርስ ላይክ ማድረጋችሁን አትርሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የቤተሰባችን አባል ይሁኑ። አሁን ወደ ዋናው ጉዳይ እንለፍ። ለመሆኑ እነዚህ ሶስት ግብአቶች በፀጉራችን ላይ በትክክል ምን ያደርጋሉ? በመጀመሪያ ደረጃ በዓለም አቀፍ ደረጃ በትልቅነቱ የሚነገረው ሮዝመሪን እንውሰድ። ብዙዎቻችን ሮዝመሪ ለፀጉር ጥሩ እንደሆነ እንሰማለን፣ ነገር ግን ምክንያቱን በትክክል አናውቀውም። በሳይንሳዊ ጥናቶች እንደተረጋገጠው የሮዝመሪ ቅጠል በፋርማሲዎች ውስጥ ውድ በሆነ ዋጋ ከሚሸጡ የፀጉር ማሳደጊያ መድኃኒቶች ጋር እኩል የማሳደግ አቅም አለው። ሮዝመሪ በውስጡ ባለው ልዩ ንጥረ ነገር የራስ ቅላችን ላይ የሚገኙ ጥቃቅን የደም ስሮችን በማስፋት የደም ዝውውርን በከፍተኛ ሁኔታ ያፋጥናል። የደም ዝውውር ሲፋጠን ደግሞ የፀጉር ስሮቻችን የሚያስፈልጋቸውን ምግብና ኦክሲጅን በደንብ ያገኛሉ። ይህ ደግሞ በተለይ በግንባር አካባቢ የሸሸና የሳሳ ፀጉር መልሶ እንዲበቅል ያደርጋል። ነገር ግን የደም ዝውውር ብቻውን የፀጉር እድገትን ማፋጠን አይችልም። ምክንያቱም የራስ ቅላችን በፎረፎር ወይም በባክቴሪያ ከተጠቃ ፀጉራችን ሊያድግ አይችልም። እዚህ ጋር ነው ሁለተኛው ተአምረኛ ግብአት የሚመጣው። ሁለተኛውና እጅግ አስፈላጊው ግብአት ቅርንፉድ ነው። ቅርንፉድ ደስ የሚል መዓዛ ያለው ቅመም ብቻ እንዳይመስላችሁ። ለፀጉርና ለራስ ቅል ጤንነት ያለው ጉልበት እጅግ ከፍተኛ ነው። በውስጡ ዩጂኖል የተባለ ኃይለኛ የተፈጥሮ ንጥረ ነገር ይዟል። ፀጉራችሁ በፎረፎር በባክቴሪያ ወይም በፈንገስ ምክንያት የሚያሳክካችሁ ከሆነ እንዲሁም ያለምንም ምክንያት የሚነቃቀል ከሆነ ቅርንፉድ የራስ ቅልን በጥልቀት የማንጻትና የመፈወስ አቅም አለው። የራስ ቅላችን ጤናማ ካልሆነና ካልጸዳ ደግሞ ፀጉራችን በፍጹም ሊያድግ አይችልም። ቅርንፉድ የራስ ቅልን በማንጻት ፀጉር በፍጥነትና በነፃነት የሚረዝምበትን ምቹ ሁኔታ ይፈጥራል። በተጨማሪም ፀጉሩ ከስሩ ተነቃቅሎ እንዳይወድቅና እንዳይበጣጠስ የማጠንከር ልዩ አቅም አለው። ሶስተኛውና ብዙ ሰዎች ሽታውን በመፍራት ስለማይጠቀሙበት ቀይ ሽንኩርት እንለፍ። ሽንኩርት የሚሸት ቢሆንም የፀጉር መነቃቀልን በአጭር ጊዜ ውስጥ የማቆም እጅግ ከፍተኛ አቅም አለው። በውስጡ ከፍተኛ መጠን ያለው ሰልፈር ይዟል። ሰልፈር ደግሞ ለፀጉራችን መገንቢያ የሚሆን ኬራቲን የተባለ ፕሮቲን ሰውነታችን በብዛት እንዲያመነጭ ያደርጋል። ፀጉራችሁ በብዛት የሚረግፍ ከሆነና እየሳሳ ካስቸገራችሁ ከቀይ ሽንኩርት ውሃ የተሻለ መፍትሄ ማግኘት ከባድ ነው። አትስኩ። የሽንኩርቱን ሽታ እንዴት በቀላሉ ማጥፋት እንደምንችል አሁን አሳያችኋለሁ። እያንዳንዱ ግብአት የራሱ የሆነ የተለያየና ድንቅ ጥቅም አለው። ሮዝመሪ የደም ዝውውርን በመጨመር ፀጉርን ያሳድጋል። ቅርንፉድ የራስ ቅልን በማንጻት ፀጉርን ያጠናክራል። ሽንኩርት ደግሞ ኬራቲን በመገንባት መነቃቀልን በአንድ ያቆማል። ስለዚህ ምርጡና ብልህነቱ መንገድ ሶስቱንም በአንድ ላይ አቀናጅቶ ሁሉንም ጥቅሞች በአንድ ጊዜ የሚያስገኝ ሱፐር ቶኒክ መስራት ነው። አሰራሩ በጣም ቀላልና ማንኛውም ሰው ቤት ውስጥ ሊሰራ የሚችል ነው። የሚያስፈልጉን ግብአቶች 2 የሾርባ ማንኪያ የደረቀ ወይም ትኩስ ሮዝመሪ ቅጠል፣ 1 የሾርባ ማንኪያ ቅርንፉድ እና የአንድ ትልቅ የሽንኩርት ልጣጭ ነው። አዎ፣ ልጣጩ በውስጡ ከፍተኛ ሰልፈር ስላለው ሽታ ሳይፈጥር ጥቅሙን ይሰጠናል። አዘገጃጀቱን በአንድ ትንሽ ድስት ውስጥ 2 ብርጭቆ ንጹህ ውሃ እንጨምራለን። በመቀጠልም ሮዝመሪውን፣ ቅርንፉዱንና የሽንኩርቱን ልጣጭ እንጨምራለን። እሳቱን ቀነስ አድርገን ከ10 እስከ 15 ደቂቃ ያህል እናፈላዋለን። ውሃው ወደ ቀይ ቡናማ ቀለም ሲቀየር እሳቱን አጥፍተን እንዲቀዘቅዝ እንተዋዋለን። ውሃው በደንብ ከቀዘቀዘ በኋላ ማጣሪያ በመጠቀም ፈሳሹን ብቻ ለይተን በንጹህ ስፕሬ ወይም ብልቃጥ ውስጥ እንገለብጠዋለን። አሁን የሰራነው ሱፐር ቶኒክ ለ2 ሳምንት ያህል በፍሪጅ ውስጥ ሳይበላሽ መቆየት ይችላል። አጠቃቀሙ እንዴት ነው ካላችሁ፣ ይህንን ተፈጥሯዊ ውሃ በሳምንት ከ3 እስከ 4 ቀን ማታ ማታ ከመተኛታችን በፊት በፀጉራችን ስርና በራስ ቅላችን ላይ በደንብ እስኪርስ ድረስ እንረጨዋለን። በመቀጠልም በጣቶቻችን ጫፍ ለ5 ደቂቃ ያህል የራስ ቅላችንን በለስላሳ ሁኔታ ማሳጅ እናደርጋለን። ማሳጁ የደም ዝውውሩን የበለጠ በማፋጠን የቶኒኩን ንጥረ ነገሮች ወደ ፀጉር ስሮች በፍጥነት እንዲሰርጉ ያደርጋል። ጠዋት ላይ መታጠብ ትችላላችሁ ወይም ደግሞ ሳይታጠቡ መተው ይቻላል፣ ምክንያቱም ፈሳሹ ዘይት ስላልሆነ ፀጉሩን አያቆሽሽም። ብዙዎቻችሁ የሽንኩርቱ ሽታ እንዳይቀየርባችሁ ስለምትሰጉ እኛ የተጠቀምነው የሽንኩርቱን ልጣጭ ብቻ በመሆኑ በራሱ ከፍተኛ ሽታ አይኖረውም። ነገር ግን ሽታው ጨርሶ እንዳይኖር ከፈለጋችሁ ግብአቶቹን በድስት ውስጥ አብረን ስናፈላ 1 የቡና ማንኪያ የተፈጨ ቡና ወይም
ጥቂት የሎሚ ልጣጭ አብረን እንጨምራለን። ቡና ወይም የሎሚ ልጣጩ የሽንኩርቱን ሽታ ሙሉ በሙሉ የመሰብሰብና ደስ የሚል መዓዛ የመስጠት ልዩ አቅም አላቸው። ይህንን ተፈጥሯዊ መፍትሄ ለአንድ ወር ያህል በተከታታይ ተጠቀሙበት። ከ2 ሳምንት በኋላ የፀጉራችሁ መነቃቀል በአንድ ሲቆምና አዲስ የፀጉር ዘለላ በግንባራችሁ አካባቢ ሲወጡ በመመልከት በሚገርም ሁኔታ ትደሰታላችሁ። እንግዲህ ለዛሬ ያዘጋጀንላችሁ ጠቃሚ መረጃ ይህን ይመስል ነበር። እናንተ ከዚህ በፊት ከእነዚህ 3 ግብአቶች የትኛውን ሞክራችሁ ታውቃላችሁ? ሞክራችሁ የምታውቁ ከሆነ ያገኛችሁትን ለውጥ ከታች ኮሜንት ላይ ጻፉልኝ። ይህ መረጃ ለወዳጅ ዘመዶቻችሁና ለምትወዷቸው ሰዎች ሁሉ በጣም ጠቃሚ ስለሆነ ቪዲዮውን ሼር ማድረጋችሁን አትርሱ። እንዲሁም ለሌሎች ተመሳሳይ የጤናና የውበት እንክብካቤ መረጃ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ጤናና ውበት ከእናንተ ጋር ይሁን።